5 ዓመት በኋላ በብርሃን ብዛት በሻማዋት እሷ የቀለጠች ላይኔ ተቀለለ ሰፋ በንቁ ማስቀመጫ የሚገርም ትንሽ ዘግየት ብልም ለመልካም ምኞቴ እንኳን ደስ ያለ ከ5 ዓመት በኋላ እናትህን ስላገኘ እህትህን ወንድምህን ያንን ህፃን የሚያምር ልጅ ሙሉ ቤተሰብህን ስላገኘ እንኳን ደስ አለ የኔ ውድ። ችግር የለም አሌክስዬ። የማሚ ስም ማን ነበር ያልከኝ? ኦኬ ደጀን ናት። እውነትም ደጀን እንደ ስሟ ደጀን። ያው አንተ በነገርከኝ እኔ በስማም ጌታዬ በአንድ እጇ አቅፋ በአንድ እጇ ሰርታ ላልከው ነው ደጀን። እውነትም ደጀን ያልኩህ። እሺ ስማኝ እትዬ ፊንገር ሾ ይቅርታ ሊጠይቁ ይገባል። እንኳን ያንተ የማሚ የደጀን ታላቅ አይደለ ውዴ? እሳቸው ታላቅ ናቸው እኮ እትዬ ፊንገር። ወይ ይቅርታ ይጠይቁክ። ዝባንዲሄማ ያስተዛዝባንዲሄ ረፊ በነገራችን ላይ አሌክስዬ በጣም ደስ ያለኝና የሚያስቀናኝ ቪዲዮ አይቼ ስክሮል ሳደርግ ምናምን ሪከርድ እንዴት ደስ እንደሚል እስማ ናፍቆትህን የተወጣኸው የእናት እጅ እኮ ልጅን ስትዳብስ መድኃኒት ነው እጇ ይባላል። እና በጣም ነው የምታስቀኑት። ደስ ትላላችሁ። እድሜ ከጤና ያድልልህ ለእናትህም ለቤተሰብም ለአንተም የኔ አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ እናቴን ከማን አላብሰሽኝ የፍቅርንሽ አፍቅሬ እናቴን ከማን አላብሰሽኝ የፍቅርንሽማ ላስተያይሽ ደሞ ከነማ አንቺዬን ከማን እናቴንሽ አለሜ። አሌክስ በቀደም ዕለት የሆነ ተናደህ ነው ተከፍተህ ብቻ የሆነ ቪዲዮ አየሁ። ምንድን ነው ግን? በቃ ሰው አትመኑ፣ ራሳችሁን በራሳችሁ ማድረግ ቻሉ። በቃ ሰውን አትመኑ። ይህንን ብቻ ነው ልመክራችሁ ፈልገው። ሰው አይታመንም። በቃ ማርያምን በቃ እውነትህን ነው። ሰው ማመን እኮ ሸንበቆ መደገፍ ማለት ነው። ሸንበቆን እንደ ድጋፍ እንጠቀመዋለን፣ እንዲህ አንጠቀመዋለን። አይግረምህ። የሰው ልጅ ከሸንበቆ እንኳን ያነሰ ድጋፍ ሊሆን አይችልም። ግን በቃ ሰው አትመኑ፣ ራሳችሁን በራሳችሁ ማድረግ ቻሉ። በቃ ሰውን አትመኑ። ይህንን ብቻ ነው ልመክራችሁ ፈልገው። ሰው አይታመንም። በቃ ማርያምን በቃ ከሌላው ታውቃላችሁ። ግን ከሌላው የኔ ጓደኛችሁ ላይ ጓደኛ ብዙ አይነት ጓደኛ አለ። ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ በአሁን ጊዜ ኦፍኮርስ ታማኝ ጓደኛ የለም። ግን ባወራም ሊወጣልኝ አልቻለም እኮ ማርያም። አሌክስዬ ፈተና ነው ብለህ አሰብከው እንዴ? ቀለል አድርገው። ፈተና አይደለም ክስተት ነው ይሄ። ወይ አጋጣሚ ወይ ክስተት ነው እንጂ ፈተና ነው ብለን ያሰብከው? እስቲ ንገረኝ፣ አስረዳኝ። ምናምን ሲገዛኝ በቃ ኦኬ ፈጣሪ ሊያስተምረኝ ስለፈለገ ነው ምናምን ነው የምለው። አሌክስዬ በህይወትህ የሚያስፈራ በጣም የምትፈራው ነገር ምንድን ነው? በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወት የምጠላው ነገር ከሞትም በላይ የማየው በቃ መከዳትን ነው። እውነት ነው። መከዳት ያስፈራል፣ ያስጠላል፣ ያማል፣ ልብ ይሰብራል። እውነት ነው። ግን ኢትስ ኦኬ።
ያጋጥማል አይደል? ደግሞ እኮ አንተ በጣም ጀግና ነህ፣ ጎበዝ ነህ። ችግር ቢመጣ እንዴት እንደሚያልፍ ታውቃለህ። እንደውም ለአንዳንድ ሰዎች እስቲ የሆነ ነገር በላቸው፣ ምከራቸው እና ከኔ እኔ በደረሰብኝ ነገር እንድትማሩ ብትፈልጉ ለራሳችሁ ኑሩ። በቃ ለራሳችሁ ኑሩ። እናንተ በሁለት እግራችሁ ሳትቆሙ ለሌላ ሰው ስታደርጉ አይሆንም። በቃ ለራስ ካልቆም መጀመሪያ ራስህ በሁለት እግር ካልቆም ለሌላ ሰው ምንም ብታደርግም ባታደርግም ለውጥ የለው። ለራስህ ካልቆም እግርህ ላይ የማይደርሰው ሰው ለራሱ ነው የሚነቀ። እኔ ሞት አያስፈራኝም። ማርያምን በቃ በጭራሽ ሞት አልፈራም። ያ ሞት ስለማልፈራ ነው እኔ በ15 በ16 ዓመት ባህርን ሜዲትራኒያን አቋርጬ የመጣሁት ማለት ነው። እኔ በጣም ጠንካራ ልጅ ነኝ። እኔ በጣም ጠንካራ ሀበሻ ነኝ። ኢቭን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባለው ቱቦ የጋዝ ማስተላለፊያ ምግብ የሚሰራበት ጋዝ አለ። በዛ ዱላ እየተደበደብኩ ነው የመጣሁት። እኔ ጠንካራ ነኝ። በእንደዚህ አይነት ነገሮች ላይ ምንም አይመስለኝም። አልፈዋለሁ። ሰማኝማ አሌክስዬ፣ ሰማኝ እስቲ። ቆይ ጉዴን ነው ማወቅ ፈልገው። ከሚወድ ሰው ከሚጠላ ሰው የቱ የሚበልጥ ይመስልሃል? አደራህን ግን ያው ወየውልህ የሚበልጥህ እንደሚበዛ ታምናለህ። እንዳታሳፍረኝ። እንደዚህ ወዳጆችህ እንዲህ ተሰልፈን እያለን ግን የእውነት የቱ የሚበልጥ ይመስላል? የሚወድ እኔ እንደኔ የተሰደበ ሰው የለም። እኔ እኮ 28000 ህዝብ 30000 በለው 30000 ህዝብ ተሰድቡኝ። ኦኬ ከ30000 3000 ወይ 4000 አንሳ የኔ ደጋፊዎች ነበሩ ማለት ያ ምን አልክ? እዚህ ጋር ቁጥር ተሳስተሃል። ቁጥር የሆነ ነገርማ ረስተክ ነው። ቁጥር ተሳስተሃል አሌክስዬ፣ ቁጥር ተሳስተሃል። ምን ነካ? ቆይ አንዴ በስፔሻል የምትይዘው አለ። በስፔሻል የምትይዘው ለምሳሌ እነዚህ ዲጂበት ከነ እሷን ከሚወዱ ወዳጆች አንድ፣ እንደገና እነ ሲዲ፣ እነ ሊዝ ካናዳ፣ እነ ኤልዳና እና አለምዬ እነሱን በስፔሻል ትይዘውና በዚህ አጋጣሚ በእውነት ሰፖርት ለምታደርጓቸው ዴዚ እና አሌክስን እናንተ በጣም ነው ማመሰግነው። በጣም ነው የምወዳችሁ። የፍቅር ሰው ናችሁ። ምናችሁም የማይቆጫችሁ ሰዎች ስለሆናችሁ በጣም ነው የምወዳችሁ። እሺ እና ወደ እንትናችን እንመለስ። አሌክሶ አንደኛ ከኔ ትጀምራለህ። ከቲጂናዮ ትጀምራለህ። እኔን በመቶ ታባዛኛለህ። እንዴት በለኝ። በመቶ የምታባዛኝ በምን ምክንያት እንደሆነ ልንገርህ። እኔ ግሩፕ ውስጥ ገኒ ያለች፣ ገኒ አዲስ አበባ ማለት የሆነ ልደትን ያከበር ነው ከእሷ ጋር አዲስ አበባ ሆነን እኔ እና እሷ ነን እና እሷ አለች፣ ገኒ ሁለታህና አለች፣ አንዴ ታሪኳን የነገረችክ፣ ሀዊ፣ ማርቲ፣ ሜሎና፣ እሙዚያድ፣ እነ ሰማንታ፣ ኧረ የትኛውን ነግሬ፣ እነ ዋዛ ብዙ ናቸው። ይቅርታ ስማችሁን ያልጠራው። እነሱን ከኔ ጋር ጠቅለል ታደርግና በመቶ ታባዛለህ። በመቶ ስታባዛ 100,000 ይመጣልሃል። ያዝ ቁጥር 100,000። ቆይ በእስክሪብቶ 100,000 ሲባዛ እሺ። ሁለተኛ ግሩፕ ደግሞ አንድ ይሄ ስንተኛ ብርጌድ ስንተኛ ክፍለ ጦር ምናምን ብለህ ሰይመልና ስም ሰጣው እንጂ እሱን ልንገርህ እንዴ ዋና ጦር እንደውም እነሱ ናቸው ዋና ጦር። እነ ማኪ፣ እነ ኑስራ፣ እነ ረህመት፣ እነ ደሊና፣ እነ እሙ ራያዋ፣ ማዳም ታክሲ፣ በእነሱ ስር ያሉት ግሩፕ ስም ያልጠራሁትን እንዳትቀየሙኝ በእናታችሁ። እሺ እንዲያስታውስ ነው አሌክስ፣ እንዲያስታውስ ነው። በእነሱ ያለውን በስንት ታባዛልኛለህ? በ200
ሲባዛ በ200 እሺ የኛ 100 ሺህ አለ የነ ማኪ 200 ሺህ 300 ሺህ ያዝ 300 ሺህ ቀጣይ የነ ሚሚ ቲክቶክ እነ ንግስቷ እነ ኪያ እነ ሜሊ እነ ሪድ እነ ዜድነኝ እነ ጨረቃዋ እነ ድንቅነሽ እነ ማሂ በ150 አባዛልኝ አንድ ላይ 450 ሺህ የሚወዱክ ሰዎች አሉ። እንግዲህ ሌሎቹን ያልተቆጠሩ ከዛ ደግሞ አንተ የቅርብ ወዳጆቼ ምናምን የምትላቸውን አስበው አጠቃላይ 500 ሺህ ወዴት 28 ሺህ 30 ሺህ ብለ 3 ሺህ የሚወዱኝ ደጋፊ ይሄ ሁሉ ደጋፊ ጦር ሰራዊትህ ነው። ይሄ ሁሉ ሰው ይወዳል። እሺ በዛ በ30 ሺህ ጦርነት ጊዜ ምን አረክ? ሚስቴን ይዤ ነው ወጣሁት። ሚስትን ይዘህ ወጣ በርታ። እሺ አሁንም ይዘሃት ስማኝማ አሌክስ ተከዳ አጣ ነጣ ምናምን ብለው ደስ ላላቸው ምን ትላለህ? የሰጠ ለማን ሰጠ? እግዚአብሔር ለኔ የሰጠ ለማን ሰጠ? አባቴ እሱ እያለ እናቴ ድንግል ማርያም እሷ እያለች እነሱ የት ሂደው ነው የሚማሩት? የት ሂደው እነሱ እያሉ የት ነው ሂደው? የማይተኛ የሚጠብቀኝ አምላክ። እውነት ነው አሌክስዬ፣ ከእግዚአብሔር ውጪ ከመቤቴ ቅድስት ድንግል ማርያም ከመላእክት ሰማዕታት ከነሱ ውጪ ምን ይኖርሃል? በስደት ኖረ አሁንም ይከተሉ። አሁንም በዙሪያችሁ ይኑሩ ከነ ሚስትህ ሁሉም ቅዱስ ሰማዕታት አምላክ መላእክታት ሁሉም ካንተ ይሁኑ። እሺ አሌክስዬ አንድ መዝሙር ልጋብዝና ልሰናበት የኔ ውድ። ቻው። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም።